ልብስ ብቻ ፎቶ ተንስታችሁ ፎቶ የተነሳችሁበትን ልብስ ወደ ፈለጋችሁት ከለር ወይም ወደ ፈለጋችሁት ስታይል እንዴት በቀላሉ መቀያየር እንደምትችሉ ነው የማሳያችሁ። ልክ እዚህ ላይ እንደምታዩት ከነዚህ ፎቶዎች ውስጥ የፈለጋችሁትን ስታይል ወይም የፈለጋችሁትን የልብስ ከለር በቀላሉ መጠቀም ትችላላችሁ ማለት ነው። ለወንድም ለሴትም ለማንኛውም ፎቶ የሚሆኑ ስታይሎችን በቀላሉ ማግኘት ትችላላችሁ ማለት ነው። ልክ እዚህ ላይ እንደምታዩት ይህ ለማድረግ አንድ አፕሊኬሽን ማውረድ ያስፈልገናል። አፕሊኬሽኑን ለማግኘት እዚህ ክሮማችን ላይ እንገባለን። ክሮማችን ላይ ከገባን በኋላ እዚህ ሰርች ቦታው ላይ ሚቹ ጆብስ ብለን እንጽፋለን። ሚቹ ጆብስ ብለን ከጻፍን በኋላ እዚህ መጀመሪያው ላይ መጣላችሁን አንድ ጊዜ ክሊክ እናደርጋለን። አሁንም በዚህ መልኩ አምጣላችኋል። እዚህ መጀመሪያው ላይ michujobs.com የሚለውን አንድ ጊዜ ክሊክ እናደርጋለን። አሁንም በዚህ መልኩ አምጣላችኋል። እዚች ጋር ሰርች አድርጋችሁ አንድ ጊዜ ክሊክ በማድረግ OLN ብላችሁ ጽፋላችሁ። OLN ብላችሁ ከጻፋችሁ በኋላ አሁን ድጋሜ ሰርች አድርጋችሁ አንድ ጊዜ ክሊክ እናደርጋለን። አሁንም በዚህ መልኩ አምጣላችኋል። እዚች ፎቶ ኋላ አንድ ጊዜ ክሊክ እናደርጋለን። አሁንም በዚህ መልኩ አምጣላችኋል። ቀስ ያላችሁ ወደ ላይ ትስቡታላችሁ። ታዲያ እንጽፈዋለን። ቀስ ያለ ወደ ላይ ታይደርስ እንጽፈዋለን። እዚች ጋር ዳውንሎድ የምትለዋ ዳውንሎድ በተኗን ክሊክ በማድረግ አፕሊኬሽኑን እናወርዳለን። አፕሊኬሽኑን ካወርዳችሁ በኋላ በዚህ መልኩ ከፍትላችኋል። የወንድ ፎቶ ከፈለጋችሁ እዚች ሜል የምትለው ላይ አንድ ጊዜ ክሊክ በማድረግ የወንድ ስታይሎችን መምረጥ ትችላላችሁ። የሴት ከሆነ ደግሞ እዚህ ጋር ፌሜል የሚለው ላይ አንድ ጊዜ ክሊክ ታደርጋላችሁ። ከዚህ ውስጥ የፈለጋችሁትን ስታይል መርጣችሁ ፎቶአችሁን ታስገባላችሁ። የምትፈልጉትን ፎቶ ካስገባችሁ በኋላ እዚች ላይ አንድ ጊዜ ክሊክ ታደርጋላችሁ። እዚህ ላይ እንደምታዩት በዚህ መልኩ ከዚህ ወደዚህ ይቀይርላችኋል ማለት ነው። በዚህ መልኩ የፈለጋችሁትን ፎቶ ወደ ፈለጋችሁት ስታይል በቀላሉ መቀያየር ትችላላችሁ። ዳውንሎድ ለማድረግ ወይም ወደ ስልካችሁ ጋለሪ ለማውረድ እዚህ ላይ አንድ ጊዜ ክሊክ ታደርጋላችሁ። በቀጥታ ወደ ስልካችሁ ጋለሪ ይወርድላችኋል ማለት ነው። በዚህ መልኩ በቀላሉ መጠቀም ትችላላችሁ። ይሄንን ቪዲዮ ሁሉም ሰው አይቶ እንዲጠቀምበት ላይክ፣ ሼር፣ ፎሎ፣ ኮሜንት ማድረጋችሁ እንዳትረሱ።